ጤና ይስጥልኝ የተከበራችሁ የኢቫንጀሊካል ቲቪ ተመልካቾቻችን የወንጌል አማኞች ድምጽ ነው የሳቱ መረጃዎች ይዘላችሁ ቀርበናል ከመረጃዎቹ ጋር ቪታሊም ደረጃ አብራችሁ ቆያል ለዛሬ ካዝነላችሁ መረጃዎች መካከል ወደ መጨረሻው መረጃ ስናልፍ ወንጌል ለኢትዮጵያ ሐዋርያት ሥራ ምዕራፍ 8 ቁጥር 26 እስከ 40 የተሰኘው የጎዳና ላይ የወንጌል ስርጭት መጀመሩ ተገለጸ ባለረባችን ቃል ኪዳን እንዳለ ዝርዝር አላት ከ1998 ዓመተ ምህረት ጀምሮ በቤተሰብ በጋብቻና በልጆች ሁለንተናዊ እድገት ላይ የሚሰራውን የፋሚሊ ፒስ በጎ አድራጎት ድርጅት መስራችና ዳይሬክተር በሆነው በወንድም ጥበብ አክሊሉ የተጀመረው ፕሮጀክት በመጽሐፍ ቅዱስ ሐዋርያት ሥራ ምዕራፍ 8 ከቁጥር 26 እስከ 40 የሚገኘው ክፍል ላይ ያለውን የኢትዮጵያዊ ጃንደረባ ታሪክ መሰረት አድርጎ የሰረገላውን ፈረሶች በብስክሌት ላይ እንዲታይ በማድረግ የጎዳና ላይ ስብከት የሚደረግ ነው ከጎዳና ላይ የወንጌል ስርጭት ባሻገር ፕሮጀክቱ በታሪኩ ላይ መሰረት ያደረገ የልጆች መጽሐፍ መዝሙር ድራማና ትራክትን ያካትታል ፕሮጀክቱ ሁሉንም ወንጌላውያን አበተክርስቲያናት ለማሳተፍ ያለመ ሲሆን ይህም ህፃናትና ወጣትና አዋቂን ያካትታል ፕሮጀክቱ በአጭር ጊዜ ውስጥ በይፋ ተመርቆ የሚጀመር ቢሆንም የጎዳና ላይ የብስክሌት ስብከቱ ግን ጥቅምት 16 ቀን 2018 ዓመተ ምህረት ተጀምሯል የተከበራችሁ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች ይህንን ይመስል ነበር ከመረጃዎቹ ጋር ቤተልሔም ደረጀ ከመላው ስቱዲዮ ባለሙያዎች ጋር በጋራ በመሆን አብረናችሁ ቆይታ አደረግን ከቀሪ ኢቫንጀሊካል ፕሮግራሞች ጋር መልካም ቆይታ